ሰላም ሰላም አዘር እንደምን አላችሁ? የምትመለከቷት እቺ ቤት ናት። በጣም የሚገርሙ ሰዎች ናቸው። እዚህ ጋር በጣም ብዙ ጊዜ ስንማር ስንሰራ የነበርነው በጣም ትልቅ ቤተሰብ ናቸው እና በጣም ትልቅ ስራ የሰሩ ባለጠጎች እያሉ ብዙ ገንዘብ ያላቸው ሰዎች እያሉ ብዙ ነገር የሰሩ ናቸውና በእነሱ ላይ ያለኝ በጣም ትልቅ እንትን ነው። እኔ ያለፍኩበትን ለነሱ በቃላት መግለጽ አልችልም። ያው እግር ቢዘረጋ ማይደርስ ቤት ነው። ነገር ግን ያው በጣም ትልቅ ነገር ነው ያደረጉት። በዛን ጊዜ አሁን ያለው ነብይዩ እዚህ ይደርሳል ብሎ ማንም ያስበ የለም። ግን አሮ ነው አንዳንዴ እግዚአብሔር ደግሞ ለሰዎች በማይታመን መንገድ ይናገራልና እግዚአብሔር አሳስቧቸው ይሁን አላቅም። ያየው ነገር እጅግ አሳዘነው። ልቡ ተሰበረ። አይኖቹ በእንባ ራሱ። የጠበቀው ይሄን አልነበረም። ካላቸው ነገር የማይሰስቱ ለአገልጋይ ቅድሚያ የሚሰጡ ሁሌም በራቸው ክፍት የሆነው የኚህን እናት ቤት እንዲህ በማየቱ በጣም ልቡ ተነካ። ምግብ ለመብላት ስንቸገር እዚህ ቤት መጥቼ ነው የሚበላው። ቡና ሲቸገር እዚህ ቤት ነው መጥቼ የሚጠጣው እና እነሱ እህቶች የነበሩ አንድ እህታቸው አሁን አዲስ አበባ እንዳለች ሰምቻለሁ። እሷ ማዘር ስራም የላቸውም፣ በጣም ምስኪን ናቸው። ግን ለራሳቸው ጎመንና ዱቄት አድርጎ እየበሉ እኔን ግን እንጀራ ያበሉኝ ነበር እና በጣም ደስ የሚሉ ቤተሰቦች ናቸውና ቤቱም ጠፍቶብኝ ነበር። ፈልጌ ነው ያገኘሁት። መልካም ቤተሰቦች ናቸው። ደስ ብሎኛል እነሱን በማግኘት። እግዚአብሔር የተመሰገነ ይሁን። ምንም በሌለበት ደመናና ነፋስ በሌለበት ጊዜ ላይ ይህንን ቀን እግዚአብሔር አዘጋጅቶ ግን ይህንን ቤተሰብ ለኔ ሰጠኝ ማለት ነው። ምንም አሁን ሰው መኪና ቢሰጠኝ አውሮፕላን ገዝቶ ቢሰጠኝ ብዙም የሚያስደንቅ አይደለም። ያኔ ግን ሩብ እንጀራ ያበላኝ ሰው ትልቅ ነው ለኔ። ምክንያቱም እግዚአብሔር በኔ ትልቅ ዓላማ ጀምሮ ግን በምድራዊ ኑሮ በነበረኝ ቻሌንጅ ብዙ ዋጋ የሚያስከፍሉ ነገሮች ነበሩ። ግን በዘር እንዲሁም ደግሞ በስጋ በደም አንገናኝም፣ አላቃቸውም። ዝም ብሎ ነው የተቀበሉ። ቤታቸው ላይ እቺ ወንበር እንዳያችሁ ነው። እዚህ ጋር ትዝ ይለኛል መሬት መኝታ ነበረች። እዚሁ ተኝቼ ውላለሁ። እዚሁ ነው ሙላው። ቤቴ ነው በቃ የሚኖርበት ቤት ነበርና እግዚአብሔር ይስጣችሁ። በጣም ደስ ብሎኝ እናንተን ለመጎብኘት ነው የመጣው። ከዛ ተነስተን ነው እንግዲህ ዋና ትኩረት ያደረግነው በጣም በዚህ ዘመን የገነኑት ሐዋርያና ነቢያዊ አገልግሎት ላይ ትኩረት ስላለ ሐዋርያት የሚባሉት እነማን ናቸው? መጽሐፍ ቅዱስ ሐዋርያ የሚለውን ቃል እንዴት ነው የተጠቀመበት? ምን አይነት ሐዋርያት አሉ የሚለውን ተንትነን አስረድተን በዚህ ዘመን በመጽሐፍ ቅዱስ ላይ እንደነበሩት እንደ በጎ ሐዋርያት ኦቶሪቴቲቭ የሆነ ስልጣን ያላቸው ቃሉን የጻፉልን ከክርስቶስ የዓይን ምስክር የነበሩ ከአፉ ቃሉን የሰሙ ከጥምቀቱ እስከ ሞት እስከ ትንሣኤው ምስክር የነበሩ እነዛ የበጎ ሐዋርያት አሁን የሉም። ስለዚህ እንደሱ አይነት ኦቶሪቴቲቭ የሆነ ሐዋርያነት ስልጣን ያለው ሰው በዚህ ጊዜ የለም። እሱ እዛው የቆመ ነው አልንና ሐዋርያ ማለት ግን የተላከ ማለት ነው። ዛሬም ቤተ ክርስቲያን ለወንጌል አገልግሎት አገልጋዮችን ትልካለች፣ ሚስዮናውያንን ትልካለች። ቃለ ሕይወት በ16 ሀገር በተለያየ ቦታ በሀገር ውስጥ ብዙ ሚስዮናውያን ወንጌላውያን ልከናል። አባቶቻችንም ከአንዱ ተነስተው ወደ ሌላ እየሄዱ ሲያገለግሉ የነበሩ ናቸው። በዛ ሴንስ ሐዋርያዊ አገልግሎት አለ። ነገር ግን ሐዋርያ የሚለውን ስም ማንሰጠው ሐዋርያ በኋላ እንተነትነዋለን። ሐዋርያ ሹሙ የሚል ትእዛዝ ስለሌለ ሐዋርያትም ሲያልፉ ሌሎች ሐዋርያትን እየተኩ እየሾሙ ስላልሄዱ ይሄ በታሪክም በኋላ እንደምናየው ያልነበረና አሁን በቅርብ ጊዜ የተጀመረ የሐዋርያትና የነቢያት ሙቭመንት ጋር የተጀመረ ስለሆነ ቤተ ክርስቲያንም አዲስ አቋም ሳይሆን በፊትም የነበራት አቋም ይሄው ነው። ስለዚህ ሐዋርያዊ አገልግሎት የተልእኮ አገልግሎት አለ። ሐዋርያት ኦቶሪቴቲቭ የሆኑ እንደ ዘመኑ አይነት ቤተክርስቲያንን ፈልጡ የሚቆርጡ ባለራእይ ምናምን የሆኑ ሰዎች የሚባለው የለም።
ስለዚህ ቤተክርስቲያን ሐዋርያትን አትሾምም። ሐዋርያ በሚል ስም የሚጠሩትንም በመድረኮቹ አናስተናግድም። የኛ አገልጋዮች ይሄን እንዲያውቁና እንዳይጋብዙ እነዚህ ሰዎች ነው ያልነው። ስለ ነቢያትን ያነሳ ነው። ነቢያትም ቢሆኑ በዚህ ዘመን የትንቢት ስጦታ አለ እንጂ ነብይ ተብለው በየሄዱበት ባገኙበት ቦታ ሁሉ የእግዚአብሔርን ቃል የሚያወሩ ሰዎች ቃል የሚያወጡ ለቁሱም ለምኑ የሚተነብዩ አይነት ትንቢት መጽሐፍ ቅዱሳዊ መሰረት የለውም። እግዚአብሔር ሲፈቅድ ቃሉንም እየተናገርክ እየዘመርክም ሊሆን ይችላል። በተለያየ መንገድ እግዚአብሔር የሱን ፈቃድ በሰዎች ውስጥ አልፎ ትንቢታዊ ቃል ሊያናግር ይችላል። ነገር ግን ነብይ ብለን እየሾምን በቃ ከሌ ነብይ ቢሮ የሚለው ነገር እየተሰጠው የሚሄድ ነገር የለንም፣ አንሾምም። በጣም የተበለሻሹ ነገሮች ስላሉ የትንቢት ስጦታ ያላቸው መጽሐፍ ቅዱስ በሚሰጠው መመሪያ መሰረት ያገለግላሉ። ግን ነቢያትን አንሾምም። ነቢይ ተብሎ የሚጠሩ ሰዎችንም በቤተ ክርስቲያናችን መድረክ እንዲያገለግሉ አንፈቅድም። የትንቢት ስጦታ ግን የለም አላልንም። ሐዋርያዊ አገልግሎት የለም አላልንም። ስለዚህ እነዚህን ነገሮች ነው በዋናነት ያነሳ ነው። የጸጋ ስጦታ ተቋርጧል፣ ጸጋ ስጦታ የለም ብለው ወደዛ ለጥጠው የሚፈልጉ ሁሉ ትክክል እንዳልሆነ አቋማችን ምንድን ነው የሚለውን ለማወቅ አሁንም ያን ሙሉን ኢንተርቪው መስማት፣ ከዛ በተሻለ ደግሞ ሙሉ መጽሐፉን አንብቦ ማንም ሊረዳ ይችላል የሚል ሐሳብ ነው ያለኝ። ጥሩ። እንደው እዚህ ላይ ይሄ የጸጋ ስጦታ ተቋርጧል፣ እንደገና ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን የጸጋ ስጦታዎችንም አትቀበልም፣ ሰሴሽኒስት ናት፣ ቆሟል ሁሉም ነገር ብላ ነው የምታምነው የሚል አስተሳሰብ እየተስተጋባ ነው እና ማደናገሪያ ነው አልተባለም። ምናልባት በዚህ ላይ ትንሽ ነገር ዶክተር ጨምረህ ብታብራራው እንደው ቤተክርስቲያን አቋሟ ይሄ እንዳልሆነ። ምክንያቱም አሁን በሶሻል ሚዲያ በማህበራዊ ሚዲያ እየተስተጋባ ያለው ነገር ህዝቡን የሚያደናግር ነው። ብዙዎች እኛ ጋር ይደውላሉ፣ ለማስረዳት እንሞክራለን እና በዚህ ላይ እንግዲህ እኛ እንደ ቃለ ሕይወት ቤተክርስቲያን ሴሴሽኒስት ነን ወይም እነዚህ የጸጋ ስጦታዎች፣ ለነገሩ የትኛውም ቢሆን ሁሉም የጸጋ ስጦታ ተቋርጧል ብሎ የሚያምን የለም። አሁን የተወሰኑ የጸጋ ስጦታዎች ጅማሬ ላይ አክቲቭ የነበሩ የተቋረጡ አሉ ነው እንጂ የሚለው የመስበክም ጸጋ፣ የማስተማር ጸጋ፣ የሆኑ ጸጋ ሁሉ ተቋርጧል ብሎ የሚያስተምር እኔ አላቅም። በጸጋ ነው የምናገለግለው ሁላችንም። ግን ስፔሲፊክ የሆኑ ጸጋ ስጦታዎች ተቋርጧል የሚሉ ናቸው። እንግዲህ ሴሴሽን ውስጥ ለምሳሌ ልሳን የሚባለው አሁን የለም የሚሉ አሉ። ሌሎችም እንደሱ አይነት እንትኖች። የቃለ ሕይወት አቋም አሁን ያለን አቋም እዚህም ላይ ዘርዝረናል። የጸጋ ስጦታዎች ተቋርጠዋል የሚል አስተምሮ የለንም። ጸጋ ስጦታዎች ቀጥለዋል። ነገር ግን ሐዋርያዊ ጸጋ የሚለው ኦቶሪቴቲቭ የሆነ የበጎ ሐዋርያት አይነት ነቢይነት እንደ ብሉይ ኪዳን ነቢያት የተናገሩት ሁሉ ኤርሚያስ ያለው በቃሉ የተጻፈልን በዛ አይነት ኦቶሪቲ የሚሰራ ጸጋ የለም። አሁን ካለም ትንቢትን መናገርን ፈልጉ ይላል። ትንቢት አንድ ሁለት ይናገሩ፣ ይለዩቸው፣ ያዳምጧቸው፣ ይመዝኗቸው በሚል አይነት መንገድ። ስለዚህ የሚሰሩትም ጸጋ ስጦታዎች ልቅ በሆነ አለገደብ በሆነ መንገድ ሳይሆን ቃሉ በሚሰጠን መመሪያ መሰረት እና በዚህ ዘመን ባለው ነገር ነው የሚሰራው የሚል እንጂ ጸጋ ስጦታ ተቋርጧል የሚል እምነት ቃለ ሕይወት የላትም። ሌሎችንም ስጦታዎች ማየት እንችላለን። ለምሳሌ ፈውስ፣ እግዚአብሔር ዛሬ እንደሚፈውስ እናምናለን። እንደ በሽተኞች ሽማግሌዎች እንዲጸልዩ ታዟል። እግዚአብሔር ለየት ያለ ጸጋ የሰጣቸው ሰዎች ሊኖሩ ይችላሉ። ግን አንድ አዳራሽ ሙሉ በሽተኛ ሞልቶ እዚህ ያላችሁትን ሁሉ ፈውሳለሁ የሚሉ አይነት ነው አሁን የመጡት። በቃ በሙሉ እዚህ ቤት የሚገባ ሁሉ በሽታ ይዞ ይመጣል፣ ድኖ ይወጣል ይላሉ። እንዲህ አይነት ስጦታ የለም። እግዚአብሔር ሲፈቅድና ሲወድ የተወሰኑ ሰዎችን ይፈውሳል እንጂ የሰውየው በዞረበት ሁሉ በጅምላ ሁሉን እየፈወሰ የሚሄድ አይነት እንደዚህ አይነት ከመስመር የወጡ ነገሮችን መስመር መያዝ አለባቸው የሚል አቋም ስናንጸባረቅ አንዳንዶች ወስደው ጸጋ ስጦታ ተቋርጧል ምናምን የሚል አይነት ነገር። እኛ በጸጋ ስጦታዎች እናምናለን። ጸጋ ስጦታዎችን ገቨርን የሚያደርገው የእግዚአብሔር ቃል ነው የሚል ነውና ያ መስተካከል ያለበት ነገር ነው። ምናልባት ፓስተር አበራም እንግዲህ የጸጋ ስጦታዎች ተቋርጧል ስንል አሁን
የኢትዮጵያ ቃለ ሕይወት ቤተክርስቲያንን በዚህ መልክ በጣም አሁን በሶሻል ሚዲያ ላይ የመፈረጅ ነገር አለ።